ሰላም ሰላም ተመልካቾች እንዴት ናችሁ? ሁሉ ሰላም ነው? በረከት አስፋው ነኝ። ብዙ ስራዎች እየተሰሩ እንደሆነ በጣም አሁን እያስተዋልኩት ነውና ብዙ አርቲስቶች እየወጡ ነው እኛ አካባቢ። እነዚህን አርቲስቶች ማበረታታት አለብን። አንዳንድ ነጠላ የሰሩት አሉ፣ ግን ሶሻል ሚዲያ ላይ አይታዩም። በቲክቶክ ደረጃ ራሱ አንድም ሰው አላየሁትም። እነዛን ስራዎች ደግሞ የምትሰሩት ለግላችሁ ሳይሆን ለህዝብ ስለሆነ ህዝብ ጋር መድረስ አለበት። እንደዚህ አይነት ስራዎች ሲሰሩ የህዝብ ስለሆኑ ለህዝብ ማድረስ እንዳለባችሁ መርሳት አለባችሁ። አንድ ሙዚቃ ለመስራት ወይ ትንሽ ገንዘብ ስላለ ሊሰራት ይችላል። ግጥም ከማንም መውሰድ ይችላል። የህዝብም ሊሆን ይችላል። ሆኖም ግን ስራዎች ሲሰሩ የሚሰሩት ለህዝብ ስለሆነ አርቲስት በራሱ የሚኖረው ኑሮ ራሱ የህዝብ ስለሆነ ለህዝብ ስለሚኖር የህዝብ ማድረግ አለባችሁ ነው። አሁን ሶሻል ሚዲያ ላይ ብዙ ጊዜ ስንጠብቅ ነበር። የድራሼ ሙዚቃ ማግኘት አሁን ከባድ ነው። አንድ ሰው ሁለት ሰው ነው ማግኘት የሚችል። የተማረ ዳኝና የቡጅስታርን ብቻ ነው ማግኘት የሚችሉት ዩቲዩብ ላይ እና ፈልጌ አጣሁት። አብዛኛው ሰዎች ደውሎም ይነግሩኛሉ እንደዚህ አይነት ዘፈን አለ እኮ በድራሽኛ ምናምን ይሉኛሉ። ጠይቃለሁ፣ ፈትሼ ሞከርኩት፣ ማግኘት አልቻልኩም። እና ስራ ስትሰሩ መጀመሪያ ወዴት ለምንድን ነው የምትሰሩት? ለህዝብ አይደለም የምትሰራው? ስራው ለህዝብ ሲሰራ ህዝብ ጋር መድረስ አለበት። ሁለተኛ ደግሞ ግሩፕ መፍጠር አለባችሁ። ስትሰራው በነጠላ መስራታችሁ አሪፍ ሆኖ ግን ግሩፕ መኖር አለበት። አንድ ላይ ስሩ እያልኩ አይደለም፣ ግን ህብረት ይኖራችሁ። አንዳንድ ዘፈን የሰራችሁት በሙሉ ተሰብስባችሁ እንደ ባንድ ሆናችሁ ተሰብስባችሁ እንድሰሩና ፓወር እንዲኖራችሁ አንድ ሰው ወደፊት ፑሽ ማድረግ እንድትችሉ ተሰብስባችሁ እንደ ባንድ ሆናችሁ መስራት ትችላላችሁ። ባንድ ስትሆኑ አሪፍ ነገር ትሰራላችሁ። ለምን የተሰሩ ስራዎች አሪፍ አይደሉም ማለት አይደለም፣ ግን ተሰርተዋል። ህዝብ ጋር እንዲደርሱ ደግሞ ይበልጥ አሪፍ መሆን አለባቸው እና እነዚህን ስራዎች ህዝብ ጋር ለመድረስ ብዙ ነገር መሰራት ይፈልጋል። አንደኛ የራሳችሁን ሌላ ትላልቅ ዩቲዩበሮች አሉ እኮ እነሱ ጋር መልቀቅ ትችላላችሁ፣ ግን እነሱ አልቀበልም ሊሉ ይችላሉ። ለምን? በአውዲዮ ቪዲዮ ስለሌለው ሊሆን ይችላል። አውዲዮ የእናንተ ቋንቋ እዚህም ብዙ የሚያዳምጥ ሰው ስለሌለ እንደዚህ ክፍያል አልከፍል ይችላለሁ ምናምን ሊሉ ይችላሉ። ግን የፈለገውን ነገር ቢሆን ሰርታችሁ በሚሞሪ ምናምን አትወስዱ። ሶሻል ሚዲያ ላይ ማዋል አለባችሁ። ህዝብ ጋር አንተ እኮ ህዝብ ጋር ይደርሳል ብለህ መስራት አለብህ ስትሰራ። አንድ ስቱዲዮ ገብተህ እስከምጨርስ ድረስ የከፈልከው ዋጋ በከንቱ መቅረት የለበትም። ኦኬ አውቃለሁ፣ ሰርተሃል፣ ለፍተሃል፣ ምን እሰጥሃለሁ? እኔ ምንም አልሰጥህም። ለምን? አንተ ሶሻል ሚዲያ ላይ አድርሰህ ትልቅ ቦታ ሲደርስ ነው ማየት የሚፈልገው እንጂ እኔ እዚህ በቁስ ምናምን ልረዳ አልችልም። ለዛ አንድ ላይ ተሰብስባችሁ በአንድ ሆናችሁ ተሰብስበት ስራዎች ሲሰበሰቡ ደግሞ ህዝብ ጋር እንዲደርሱ መደጋገፍ አለባችሁ። የባህል ስራ ሲሰራ በግል ሲሰራ የትም ላይ ደርስ ይችላል፣ ግን በህብረት ሲሰራ ብዙ ቦታ ሊደርስ ይችላል። ለዛ አሁን ማየት ያለባችሁን ነገር ሚሊዮን ሳይሆን የሚሰማ ነገርና ህዝብ የሚወድ ነገር ነው መስራት ያለባችሁትና እንደዚህ አይነት ነገሮች ሲሰሩ ደግሞ ብዙ ሰው ጋር መድረስ አለበት ብዬ ተስፋ አደርጋለሁ። ለምን? እናንተ የሰራችሁት በነጠላና ወይ የሆነ ወቅታዊ ነገሮች ላይ አተኩራችሁ ብቻ ነው የሰራችሁት። ግን ባንድ ሆናችሁ ቢሰሩ ደግሞ አሪፍ ይሆናል። ሁሉ ደግሞ ብዙ ሰው ጋር ትተዋወቃለህ። አንዳንድ አርቲስቶች ጋርም ትተዋወቃለህ። ፎቶውን አይቻለሁ፣ እስከ ካሙዙ ጋር ደርሰሃል። እንደዚህ አይነት ቦታ ላይ ደርሰህ ስራዎች ደግሞ ሶሻል ሚዲያ ላይ አለመኖራቸው በጣም ነው የሚያስከፋው። ለምን? ሰው የት ነው ማቂ ብሎ ቢጠይቅ እንደዚህ አይነት ዩቲዩብ ላይ ያለ እኮ የነ ስራዎች እንደዚህ ናቸው ምናምን ብለህ የምትተማመንበት ነገር መኖር አለበት እንጂ እንደዚሁ በቀበሌ የሚሰማ ስራ ሰርተ አንድ ቀበሌ የሚያውቀው ብቻ መሆን የለበትም። አንድ ስራ ስትሰራ ሙዚቃ ዓለም መግባቢያ ስለሆነ ብዙ ሰው ጋር እንዲደርስ ማድረግ አለብህ። በሶሻል ሚዲያ አሁን ሁሉም ነገር ቀሏል እኮ ቴክኖሎጂ አለ። መልፋት ያለብህ እኮ ቴክኖሎጂው ላይ ነው። ሰርተ ስቱዲዮ የሰራውን ስራ ህዝብ ጋር ለማድረስ ቴክኖሎጂን መጠቀም ነው፣ አለቀ እንጂ እንደ ድሮ በካሴት ዘመን እኮ ካሴት ገዝተ
ለምትችለው ሰው ብቻ ነው መሸጥ የምትችለው። አሁን እኮ ሶሻል ሚዲያ ላይ በፈለክበት ደረጃ መሸጥ ትችላለህ። ለዛ ሶሻል ሚዲያን ተጠቅመ ህዝብ ጋር እንድታደርስ ዩቲዩብን ማስተካከል ደግሞ ምንድነው የግል ዩቲዩብ ነው የህዝብ አይደለም። ቀለሞችን የምትጠቀመው ምን የልጆች ማስታወቂያ ነው እንዴ? እንደ አርቲስት መሆን አለብህ ስትሰራ። የአርቲስት ስራ ለፍተሃል፣ አውቃለሁ ብዙ እዚህ ደርሰሃል። ግን ሆኖም ዩቲዩብ ደረጃ አሁን አብዛኛው ሰው ስንት ታየ የሚባለው እኮ ቲክቶክ ላይ አይደለም፣ በስቴጅ ደረጃ ነው ራስን ማየት ያለ። ዩቲዩብ ላይ የለቀቀው ስራ ሰው ሲወድል ስቴጅ ደረጃ ነው ደግሞ ሰውና አንተን የሚጠብቀው። ዩቲዩብ ላይ ከወደደ ስቴጅ ላይ ነው የሚጠብቅ። ለዛ አንተ ደግሞ ዩቲዩብ ላይ ሰው እንዲወድ መጀመሪያ ማድረግ አለብህ። ከዛን ዩቲዩብ ላይ ሰው ከወደደ ስቴጅ ላይ ደግሞ ሰው እንዲወድ ማድረግ አለብህ። ለዛ የምሰራው ስራ አሪፍ ሆኖም ዞሮ ዞሮ ሰው የምሰራው ለለውጥ ነውና አሪፍ ነገር ለማግኘት ነው የምሰራው። ግን ያንተ የሚመስለኝ የሆነ ዩቲዩብ ቻናሎችን ያጣ ይመስለኛል። እና ዩቲዩብ ቻናሎች አልቀበሉ ካሉ እንኳን የራስህን ዩቲዩብ ከፍታል አሪፍ አድርገህ አስተካክልኸው እዛ ላይ ፖስት ማድረግ ትችላለህ። ሰው ይመለከትልሃል፣ አስተያየት ይሰጣል፣ ሊያግዝም ይችላል። እና እንደዚህ አይነት ነገሮች ሲሰሩ አሪፍ ናቸው። ቦታው ላይ ደግሞ ስትሆን አርቲስት ሆነ ቦታው ላይ ሆነ ሲታየው በጣም ልፋት እንዳለው እኔም አውቃለሁ። አንተ የሰራኸው ስራ አሪፍ ነው፣ ኦኬ። ትላልቅ ስቱዲዮ ነው የሰራኸው፣ ኦኬ። ግን የት አለ ነው ጥያቄ ነው። ለምን የኔም አንድ አርቲስት ነኝ ብሎ ራሱን እንደምጠራ ሰው ስራ ነው የሚፈልገው፣ አርት ነው እንዴ። በቀላሉ ዝም ብሎ ሜዳ ላይ በየሚሞሪ እየተጫነ በየቀበሌ የምደመጥ ስራ አይደለም መሆን የለበት። የምትወክለው ህዝብ ድራሽን የሚያክል ህዝብ ነው፣ ገርዱላን የሚያክል ዞን ነው እየወከልክ ያለ። ኦኬ ወክለሃል፣ ደረጃዎች አሉ። መንግስት አጋሎት ከሆነ ስራዎችን እየሰራ ነው፣ አሪፍ ነው፣ እሱን አደንቅልሃለሁ። ግን መቼም ቢሆን እንዳትረሳ ስራዎች ህዝብ ደረጃ እንዲደርሱና ሶሻል ሚዲያ ላይ እና ዩቲዩብ ላይ እንዲታዩ እፈልጋለሁ። እንደ አንድ ግለሰብ ማለት ነው መታየት አለባቸው፣ መደመጥ አለባቸው። ከስራዎች ደግሞ ከኔ አልበም እኩያ አይቼ የተሳሰትኩትም ካለ ካንተ ስራዎች መማር ይችላል፣ ችግር የለም። ለምን ያንተ በመንግስት አካላቶች ስለተገመገመ የኔ ስላልተገመገመ ነው እስከ አሁን ያልተበሰተው። ሶሻል ሚዲያ ላይ መልቀቅ አግቶኝ አይደለም፣ ግን የራሴ ዩቲዩብ ቻናል አለኝ። የራሴ አሪፍ ናቸው፣ ተከታይ አለኝ። በሳምንት ውስጥ አሪፍ እይታ እንዲኖረው አውቃለሁ። የራሴ አልበም ግን የባህል ስለሆነ መወከል የፈለግኩት ህዝብ ቋንቋው ሳይገመገምለት እውቅና ሳያገኝ ሚዲያ ላይ አላውልም ብዬ ነው ዝም ያልኩት። ያንተ ተገምግሞ ከመንግስት ጋር እየሰራ ነው፣ አሪፍ ነው። ኮሚሽን ከነሱ እያገኘ ነው። በራስ ገንዘብ አይደለም እየሰራ ያለው፣ ኦሬዲ ገንዘብ እየተከፈለልኝ ነው እየሰራ ያለው። እሱን አውቃለሁ። ግን የሚከፍል አካል በየቀበሌ ውስጥ ብቻ እንዲሰራ ካረገልህ ምን አረግልህ? አርት እኮ የህዝብ ነው፣ ለህዝብ ነው መስራት ያለብህ፣ መሆንም ያለበት እንደዛ። እኔ የህዝብ ሰው ነኝ እንጂ የአንድ ግለሰብ አካል አይደለሁም። እና የራሴ መንገዶች እንዲከፋፈቱልኝ አሪፍ ስራ እንዲሆን ተስፋ አደርጋለሁ። ያው ህዝብ ጋር እንዲደርስ ይሄንን ቪዲዮ ሰምተ ዩቲዩብ ላይ እንደምታውልና አሪፍ ሶሻል ሚዲያዎች ላይ እንድትለቅ ተስፋ አደርጋለሁ። እንደምሰማኝም ተስፋ አደርጋለሁ። ይሄ ነው ቃላተ። ከዚህ በላይ ልል አልችልም። ያው የሚደግፍ ነገር ካለ የሚያግዝ ነገር ካለም ሊያግዝ ይችላል። ሌላ ነገር የለም ሊል የምችለው እና ስራዎች ህዝብ ጋር እንደሚደርሱ ተስፋ አደርጋለሁ። ስላዳመጣችሁኝና ሐሳብን ስለአዳመጣችሁት አመሰግናለሁ። ይሄን ቪዲዮ ለሁሉ አደርሱለት እላለሁ። ስላዳመጣችሁኝ አመሰግናለሁ።